እኔ ግን የኔ ተከታታዮች ሴቶች ፔሪድ የሚያማችሁ ማለት ነው ንስቲ ምንድነው ክላስ አስተምር አትሰሙም ነው ቪዲዮን አትከታተሉም ነው በመስኮት ነው የምትማሩት ዝም ብላችሁ ነው ፎሎ የምታደርጉኝ ቪዲዮዎቼን አታዩም like what's happening እንዴ ስንት ጊዜ ነው እኔ ከፔሪድ ጋር ተያይዞ የሚመጣውን ህማም የወገብ ህማም የራስ ምታት የሚቆራረጠውን ነገር ለማጥፋት በጣም ሲግኒፊካንትሊ ለመቀነስ ምን ማድረግ አለብን የሚለው ጉሮሬ እስከሚደርቅ ድረስ ነበር ያወራሁት በተለይ የመጀመሪያ ጊዜ የመጣው ጊዜ ማለት ነው ቲክቶክ መስራት ተጀምር አላይቶት ሁላችሁም ያወቃችሁ መስሎኝ ነበር አሁን ላይ ለምንድነው ታግ የምታደርጉኝ ፔሪድ ላይ አሁን ምሳሌ እኔ ፔሪድ ላይ ነው ያለሁት ኦኬ ጸጉሬን ራሱ አልታጠብኩትም ምናምን ሻምፖ ሲደረግ ወደ ውስጥ ይገባል ብዙ ጊዜ እኔ ራሴን ያሳመመኛል ፔሪድ ላይ ሰው ሞዴስ ራሱ አላረክም ፎጣ ላይ ነው ቁጭ ያልኩት ኤኒዌይስ ግን ምንም እያመመኝ አይደለም ገብቶቻል አይ ካን ዋች ሙቪ ስራዬን ሰራለሁ በላፕቶፕ ላይ ምንም ነገር ነው የማያመኝ መጀመሪያ ላይ ያመኛል ግን ማደርገው ነገር አለ ሶታት ህመሙ በ10 ደቂቃ ውስጥ በዛ ቢባል አንድ ሰው ይባል በ3 በ2 ደቂቃ ውስጥ ጥፍት ነው የሚለው and ይሄንን አስተምራለሁ I don't know እንዴት እንዳላወቃችሁ በት ደግሜ እነግራችኋለሁ ኦኬ ቁርንፉድ ሁለት መንገድ አለ አንደኛው አጭሩ መንገድ እነግራችኋለሁ ውሃ ውስጥ ከታችሁ ቁርንፉዱን እንትኑን ማብዛት ይሄ እንጨቱን ማለት ነው በደንብ እንደዚህ በማንኪያ በሾርባ ማንኪያ አድርጋችሁ ካንተከተከችሁት በኋላ ታወጡታላችሁ ትቀዳላችሁ እንትናችሁ ላይ ብርጭቋችሁ ላይ ሰፋ ያለ አሚን የሻይ እንትን ላይ ማለት ነው ከዛ በኋላ ቁርንፉድ ቅመሙ ዱቄቱ ደግሞ ያስፈልጋችኋል በሱ ደግሞ 2 የሻይ ማንኪያ ቅመም ታረጉበታላችሁ ትንሽዬ ስኳር ትጨምሩበታላችሁ ትንሽዬ ሎሚ ትረስት ሚ ከዛ በኋላ በ5 ደቂቃ እሱን በጠጣችሁ በ5 ደቂቃ ውስጥ ነው ድብን ብሎ የሚጠፋው and ማድረግ ያለባችሁ ሌላ ነገር ምንድነው ውሃው ለብ በትክክል ለብ ማለት አለበት ይሄ ቀዝቀዝ ያለ ውሃ ምናምን አይሰራም ሶ ትንሽ እንደማቃጠል ብሎ ግን ያን ያህል ማያቃጥላችሁ መሆን አለበት ማለት ነው and then ወዲያው ላይ ፉትላችሁ ይሄ የቆየባችሁ ያቀዘቀዛችሁት መሆን የለበትም ያቃጥላል አይ ነው በጣም ሳያቃጥላችሁ በጣም ሳይቀዘቀዝ መሆን አለበት and እየጠጣችሁት ያለ ሰውነታችሁ ላይ እያለ ነው የሚሄደው and then ሆዳችሁ ላይ ሲደርስ 2 ደቂቃ 3 ደቂቃ ስጡት ባም ኖ ህመም ሰው መስማት አልፈልግም ከዚህ በኋላ ፔሪድ አመመኝ ምናምን like shut up do that እውነቴን ነው እኔ በጣም ቀላል ነገር ነው እና በተለይ እኔ ተከታታይ ሆናችሁ የፔሪድ ህመም ስትታመሙ በጣም ነው የሚገርመኝ እንዴ ለሌላ ነገር እንኳን መፍትሄ ያገኛል ለፔሪድ ህመም ከመሆን